ሰላም ወዶቼ ዛሬ ደግሞ ማሳያችሁ ለቁርስም ለቡና ቁርስም እንደዚህ ከሻይ ጋር ምናምን ማድረግ ከፈለጋችሁ እንዴት እንደምጋግር ቂጣ ላሳያችሁ ነው። የአጃና የገብስ ነው ዱቄቱ። ትንሽ ግን ፍርኖ ዱቄት አድርጌበታለሁኝ እንደው እንትን እንዲያደርግ ማለት ነው፣ ከፈትፈት እንዲያደርገው። ብቻውን ሲሆን ብዙ አያምርም። ለዛ ብዬ የጨመርኩበት ድንብላልና ነጭ አዝሙድ፣ ትንሽዬ ስኳር፣ ትንሽዬ ጨው አርጌ ግን በጣም ነው መታሸት የሚፈልገው። የሚገርማችሁ በደንብ እንደዚህ ሽታ ታረጉታላችሁ። ዘይትም ጨምሬበታለሁኝ። እንደዛ በደንብ ማሸት አለባችሁ። እናንተ ከፈለጋችሁ ደስ የሚላችሁን ቅመም ማድረግ ትችላላችሁ። እንደምታዩት እንደዚህ ካሸሁት በኋላ ትንሽ እንዲያርፍ አስቀምጣለሁ። እንደዚህ ካደረኩ በኋላ ነጭ ሽንኩርት፣ የድንብላል ቅጠል ማድረግ ትችላላችሁ። እኔ ለጊዜው አላደረኩም፣ ግን ናና ቅጠልና ሾርባ ቅጠል እንደዚህ ከተፍ አድርጌ በደንብ ከዘይት ከነጭ ሽንኩርት ጋር ትንሽ ጨው አድርጌ ምንድነው ገልበጥ አደረኩት። እንዴ አመሳመስ ካደረኩ በኋላ ቂጣዬ እንዳመጬ እሱ ላይ እንደዚህ ያደረኩት። በጣም ነው የሚገርመው። ቴስቱ በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። እንደሱ ካደረኩ በጣም ቀላል ስለሆነ ማንም ሰው የሚሰራው ስራ ነው ይሄ። እና እንደሱ ካደረኩኝ በኋላ በዚህ መልኩ ቁርጥርጥ አድርጌ አሳረፉት። እኔ ቸኩዬበት ብዙም አላሳረፍኩበትም። እና እንደዚህ በእጃችሁ በመዳመጫም ማድረግ አይጠበቅባችሁም። በእጃችሁ ግን እንደዚህ ታደርጉ። ሲያምር ራሱ ስትበሉት ቴስቱ በጣም ነው ደስ የሚለው። እና ይሄ በቃ ደስ ብሏችሁ የምትመገቡት ነው። ተጠቀሙበት። ሰውም ቢመጣ እንደዚህ ቆራጣችሁ ማቅረባችሁ በጣም ደስ የሚል ስለሆነ ብትጠቀሙበት ጥሩ ነው እላለሁ። ቴንኪው ባይ